አላህ የሌለበት ገንዘብ አኺራ ላይ ነው። አላህን ይዘን ደግሞ ኢኮኖሚ የሌለው የዲን እንቅስቃሴ ለማኝ ነው። ዛሬ ሁሉ ጋዛ ህዝብ ያልከው ለምን ሲባል ኃይል ስላላቸው ግማሹ ተሽጧል በፖለቲካ፣ ግማሹ በሚዲያ ተሽጧል፣ ግማሹ ምን በሀገራት እንኳን ይፈር ለምን ሲባል አቆማላቸው። የሁሉ ስዛጅ ሰው ያለቀ አፍሪካ ዝም ለምን አቆማላቸው። ሙስሊም የሁሉ ተደምሮት ገለባ ሆነ። ለምን አቅም የለውም። እዚህ ደረጃ መዋረድ ለኡማ ያመጣው እያንዳንዱ ሰው ኃላፊነቱን ስላልተወጣ እኔ ለዲኔ እኔ የምቆመው ሆነ ዲንን በመማር ትምህርትን በመማር መትጋት አለብን። ቤኒሻንጉል አሶሳ ገጠርም ይሁን ከተማ ትምህርት ቤት በሙስሊሞች መጥለቅለቅ አለበት። ነገ ትልቅ ቦታ ደርሳችሁ ማየት ከፈለጋችሁ ኬጂ የሙስሊም ልጆች ሙሉ፣ አንደኛ ደረጃ ሙስሊም ሙላ፣ ሃይስኩል ሙሉ፣ ከሌላችሁ ዩኒቨርሲቲ ሙሉ። ቤት ቁጭ ብላችሁ የሀገር መሪያ ትሆኑ። የሰነፎች ሰፈሩላቸው መስጊዶች በቂአት መጥለቅለቅ አለባቸው። ሸኾች ስር ቁጭ ብላችሁ መማር ላይ ናቸው። ዛሬ ጥቂት ሰው የምናፈራው እያንዳንዱ ሰው እውቀት ያለው መሆን አለበት። በዛ ደረጃ መርካቶ ገበያ ላይ ይሁን ወርቅ ላይ ይሁን ምንም ግብርና ላይ ይሁን ተጋግዛችሁ አብራችሁ ለማደግ ሞክሩ። ከሌለ አለኝ የምትለው ወርቅ ይሁን ምን በአንድ ደብዳቤ አንድ ባለስልጣን ነገርቶ ይነጥቃል። አዋጅ ወጣ፣ እንደዚህ ሆነ፣ እንደዚህ ሆነ። እዛም ከሌለ ማለት ሁሉም ቦታ ያስፈልጋል። ይህን ፉርሳ ተጠቀሙ። ባለፉት ዓመታት ለውጥ እንዳለ እንሰማለን። እዚያ አካባቢ እየተሻለ እንዲሆን እናንተ ስትገቡበት ነው። ዳር ተቀምጦ መንግስት ለምን እንዲያላረገ እንትና ለምን እንዲያላረገ መጅሊስ እንዲያላረገ አይሆንም። ይህ ጠያቂ ሳይሆን መላሽ መሆን አለብኝ ብላችሁ ከሚመልሰው አካል ለመሆን በደንብ ትምህርት ውስጥ፣ ፖለቲካ ውስጥ፣ የዲን እንቅስቃሴ ውስጥ ግቡ፣ መጅሊስ ውስጥም ግቡ። የእናንተ አይደለም የማለት አለ። በዚህ ደረጃ ይሆን የተነሳ ነው። ከልብል ጀምሮ ያወራሁት የተበታተነ ቢመስልም ዛሬ ያንን ያነሳነው ስምከሩበት፣ ሰምታችሁ ወደ ቤታችሁ ምከሩ። ነገ ከነገ አሁን የት ነው ያለነው ብላችሁ ገምቱ። የእውነት አላህን ይዘን ከታገልን ደረጃውን ይመጣል። ካልሆነስ ይገርም ዳዕዋ ነው። የማይጠቅሙም ለእናንተ የማይጠቅሙ ቢገርም ባይገርም ምን ይጠቅማል? እናንተ ጋር ተጠቅሙ። ሰላም አለይኩም ወረሕመቱላሂ ወበረካቱህ። ወዐለይኩም ሰላም ወረሕመቱላሂ